ኢትዮጵያ ስትባል የተከበረች ሀገር ናት። ኢትዮጵያ ማለት የጥቁር ህዝቦች ነጻነት ተምሳሌት ናት። የአድዋ ጀግኖች አባቶቻችን ያስጠበቁ የአድዋ ባለቤት ናት። አባቶቻችን ጎራዴ ይዘው ነው ሾተል እንኳን እንደኛ የቡድን መሳሪያ የእግረኛ መሳሪያ ይዘው መጥተዋል ለምትዋጉት። ኢትዮጵያን ያስከበሯት በክንዳቸው ነው፣ በጀግንነታቸው ነው። አባቶቻችን ያስከበሯት ሀገራችን ደግሞ በተለይ በየትኛውም በላይ በአሁኑ ሰዓት እንደምታየው ምስራቅ አማራ ፋኖ ነው አገሬን አስጠብቃለሁ ብሎ አገራችን ከውጭም ከውስጥም ያሉ ጥላቶች አይደፍራትም ብሎ ነው የወጣት መታየው ሁሉ እየተዘጋጀ ያለው። በዚህም ላይ እንዳልኸውም ከየትም በላይ ፋኖ መስዋዕትነት የሚከፍለው ያለ ክፍያ ነው። ያለ ክፍያ ከዚህ በላይ ኩራት የለም። ከዚህ በላይ ጀግንነት የለም። ከዚህ በላይ ክብር የለም። ህዝባችን በየትኛውም በላይ በርንበት እያበላን እያጠጣን እየሳቀ እየተቀበለን በየትኛውም እንክብካቤ እያደረግልን ያለው እውነት ለህዝብ ልጆች መሆናችንን እያስመሰከረ ነው በየትኛውም ቦታ። ምክንያቱም የህዝብ ልጅ የሆነ ደግሞ የነጻነት ታጋይ የሆነ የህዝብ ድጋፍ ካለው ምን ጊዜም አሸናፊ ነው፣ ያሸንፋል። ስለዚህ በዚህ ልክ ነው እየተደረገ ያለው። መንግስት የሚያደርገው ግን በየትኛውም በአገሪቱን ለጦርነት እየጎሰመ ነው ያለው። ፋኖን ታጥቀህ ማርከህ ታጠቅ ብሎ አውጆ በኋላ ካዲው ፋኖን ዋሸው። የውሸት ካባ እየለበሱ ህዝቡን እያደናገሩ እያጭበረበሩ ነው ያሉት። በአሁኑም ሰዓት ሰሞኑን እንደምንሰማው የሱማር ላይ አንድ ጊዜ ከቀይ ባህር ጋር እያያያዙ በነገራችን ላይ ህዝባችን ምላሽ ሰጥቷል። ህዝባችን ምላሽ ሲሰጥ እኔ ሰምቻለሁ። ምንም ጫካ በሆንም ሰምቻለሁ። ቀይ ባህር ሳይሆን ቀይ ሽንኩርት ነው የምንፈልገው ብሏል ህዝቡ። ትክክል አባባል ነው ደግሞ አየው ምን ያህል ከመሪዎቹ በላይ የሆነ ህዝቡ እንደበለጠ እስበው። ይሄን ደግሞ መማር አለባቸው። የብልጽግና ዝም ብለው ተኝተው መብላት አይደለም መሆን መቻል ያለበት። በአገር እኮ ወደ መሪነት ስትገባ ኃላፊነት አለብህ፣ ትጠየቃለህ ነገ። አሁን ማለት የስልጣኑን ኩርቻ ብትይዝ ነገ ያ ኩርቻ ይሰበራል፣ ትቀማለህ ተገደህ። የሀገሪቱ ትልቁ የበላይነት ከፍተኛ የውሳኔ የበላይነት ሊሆን የሚችለው ህዝብ ነው። ህዝብን ደግሞ እያከበረዋል፣ እያዋረዱት ነው ህዝቡን። በአሁኑ ሰዓት እንደምታየው ከፍተኛ በአማራ ክልል ላይ ከፍተኛ ጦርነቶች እየተደረጉ ነው ያሉት። እናቶች እየተገደሉ ነው ያሉት። ህፃናት የ10 ዓመት ልጅ እየተደፈረች ነው ያለችው። በጣም ከሚገርም ከሴታችን በላይ ከባህላችን ከወጋችን በላይ ለሁለት ሶስት እየደፈሩ ነው። ይሄ ምናልባት መሪ ቅድም ብሏል፣ ዶኩሜንተሪ ፊልም እናቀርበዋለን። ይታዘብ። የኢትዮጵያ ህዝብ ብቻ ሳይሆን የዓለም ህዝብ ምስክር ይስጠው፣ ፍርድ እንዲሰጥ እንፈልጋለን። ይህን ደግሞ በታሪክ ደላንታ ላይ የተሰራው ስራ እናያለን። ራያ ቆቦ ላይ የተሰራ ስራ አለ፣ በተጨባጭ ምስክር አለ። የተደፈሩ ህፃኖች አሉ፣ ተገደው ንብረታቸው የተዘረፉ አርሶ አደሮች አሉ። መርሳ ላይ ባለፈው ላይ ውጊያ በሚደረግበት ራሱ ተንኩሶ በመጣው ቁጥር ላይ አንድ ሰው 5 ቤተሰቡን አጥቷል፣ 2 ልጆችን አጥቷል፣ ሚስቱን አጥቷል፣ ራሱን አጥቷል። ሀብት ንብረቱን ወደ 3-4 ግመሎችን አጥቷል፣ ራቁቱን አጥቷል፣ መጨረሻ ህይወቱን አጥቷል። አማራ ክልል ላይ እየተሰሩ ያሉ ስራዎች ደኖች እየተቃጠሉ ነው ያሉት። ደኖች ምናልባት እናንተ ታዩታላችሁ። ደኖች በሙሉ እየተቃጠሉ ነው ያሉት። ወደ ውስጥ ስንሄድ ደን የተባለ በሙሉ በአብሬ ጥይት ነው እየተቃጠለ ያለው፣ በመድፍ ነው እየተቃጠለው፣ በታንክ ነው እየተቃጠለ ያለው። ከዚህ በላይ ግፍ የለም። ትምህርት ቤት ላይ ጀነራል መርፍ ነው እየተተኮሰ ያለው። ህፃናት መማር አልቻሉም። በስነ ልቦና ተረጋግተው ትምህርታቸው እንዳያስቡ፣ ስሌት እንዳያመጡ፣ ጦርነት እንዲጎስሙ ቀጥታ የፍንዳታ ጋጋታ ነው እየተፈጠረ ያለው። የአማራ ህዝብ ከገጠር ወደ ከተማ እየገባ ጨው በርበሬ እንዲገዛ ተከልክሏል። በአሁኑ ሰዓት እየተደበደበ ነው፣ እየተዘረፈ ነው ያለው። የጣት ቀለበት እየተቀማ ነው ያለው። ከዚህ በላይ ግፍ ምን ይመጣል? እነዚህ አሰቃቂ ሁኔታዎች ደግሞ ምናልባት ጀግና ፋኖቻችን እምቢኝ ለነጻነት እምቢ ለባርነት አልገዛም ብለዋል፣ እያሳዩት ነው። በተጨባጭ በዚህ ሆይ ያለውን እኔ ያየሁትን መሰክርልህና በተጨባጭ ተከታታይ የሆነ ለህዝብ ልጅ የሆነ የሚያሳይህ ለምሳሌ የጊራና ውጊያ ማለት ትችላለህ። በዚህ ወር ነው የተደረገው፣ በ25 አካባቢ በአሁኑ ወር ማለት ባለፈው የመጀመሪያው ማለት ነው። የወልጌሳ ውጊያ ታያለህ። ተከታታይ በሆነ
ሰለቸ ደከመኝ ሳይል እየራበው እየጠማው ለህዝብ ሲል ለህዝብ ነጻነት ለማስከበር ሲባል መስዋዕትነት እየከፈለ አቀበትም ቁልቁለትም ራበኝም ጠማኝም ሳይጠይቅ በፍጹም ለትግሉ ፊት ለፊት ለማድረግ ለህዝብ ላይ በተለይ አምባገነኖችን አንገታቸውን ለማስደፋት ከፍተኛ ስራ ሰርቷል። ተኩላሽ ላይ ተሰርቷል። ተኩላሽ ላይ ምናልባት አንዳንድ ሚዲያ ላይ አይቻቸዋለሁ። በእውነት ነው፣ ታሪክ ይዘክረዋል። ይሄ ለህዝብ ብለህ ብትሞት ትኮራለህ፣ አታፍርበትም። ህዝብን መስረቅ፣ ህዝብን ማጭበርበር፣ ህዝብን መዋሸት ነው ነውሩ። ለህዝብ መስዋዕትነት መክበር ደግሞ መከበር ነው። ስለዚህ ፋኖ የሚከበረው በዚህ ላይ ፋኖ ጀግንነቱን የሚያስመሰክረው የህዝብነቱን በደንብ እያስመሰከረ ስለሆነ ነው። እየራበውም እየጠማውም እየታገለ ነው። እየታረዘም ቢሆን እየታገለ ነው ያለው። በዚህ ሁኔታ በተከታታይ ሁኔታ 2-3 ትግሎች የራሱ የአብይ አህመድ የፋሽስት አስተሳሰብ አርሶ አደሮች አንድ አርሶ አደር የማያውቀውን እየጨፈጨፉት እንኳ ፋኖ ታው እየመከረ አሁን ልክ እያስገባው ነው ያለው። ቀጣይ አደረጃጀቶች እያለቁ ነው በአሁኑ ሰዓት እርግጠኛ መናገር። ቀጣይ ይፋ እናደርገዋለን። ምሪ ቅድም አልገለጽከውም፣ እንገልጸዋለን። ትልልቅ የሆኑ ትልልቅ ማለት ለምስራቅ አማራ ብቻ ለአማራ ክልል አለንታ የሚሆን አደረጃጀት ተጨርሰዋል። እዞች ተጨርሰዋል። እኛ እንደነሱ አንዋሽም፣ እውነት እንናገራለን። ሲደመር 1 ሲደመር 2 ድምር ውጤቱ እንሰጣቸዋለን። ለህዝብ ይፋ እናደርጋለን። የሻለቆችን፣ የክፍለ ጦሮችን፣ የእዞችን፣ የንዑስ እዞችን እንገልጻቸዋለን። ካነሱ በተሻለ አደረጃጀት ፈጥረናል። በአሁኑ ሰዓት ቀጣይ ካሁን በኋላ እዚህ አካባቢ ብቻ ሳይሆን ጦርነታችን ወደፊት እናስፋቸዋለን፣ ይሰፋሉ። እዚህ ብቻ አይደለም ልናደርገው የምንችለው። ምክንያቱም ጦርነት እዚህ አካባቢ ከፍተኛ ጦርነት የተደረገበት ረጅም ዓመት በጦርነት ያለፈ ህዝብ ነው ያለው። ስለዚህ እፎይ የሚልበት ከጦርነት ቀጠና የሚወጣበት እኛ ቀጣይ አመራሩም ወደፊት ተነጋግረናል። ወደ መሀል ሀገር እንገባለን። ማንም አያግደን። ደሴ እንገባለን፣ ባጭር ጊዜ ኮምቦልቻ እንገባለን። እርግጠኛ የምነግርህ